ባህሪ የአንድን ሰው ሁለንተና ይወስናል። አንድ ሰው ማን ነው የሚባለው በዋነኛነት መለኪያ ባህሪው ነው። ቁመቱ፣ ክብደቱ፣ እድሜው አይደለም፣ ይብን እውቀቱ አይደለም። አንድ ሰው ማን ነው ሲባል ማንነቱን ከሚተረጉሙበት ዋነኛ ነገር ባህሪው ነው። ስለዚህ የልጆቻችን ባህሪ ማንነታቸውን ይወስናል። የአንድ ማንነት ብቻ ሳይሆን ደግሞ ባህሪ የአንድን ሰው በጣም ብዙ ነገሮችን ሁለንተናውን ነገር ይወስናል ማለት ነው። ከባህሪው በመነሳት የምናስተያያቸው የተለያዩ ነገሮች አሉ። በመጀመሪያ ደረጃ ባህሪ የግንኙነት አቅጣጫን ይወስናል፣ የግንኙነት ሁኔታን ይወስናል። ከጤናማ ሰው ጋር ለመገናኘት፣ ጤናማ ግንኙነትን ለመገንባት፣ ከሰዎች ጋር አግባብ ባለው መንገድ ግንኙነትን መስርቶ እንዲሄድ ያደርገዋል። አይታችሁ ከሆነ በጣም ብዙ ሰዎች የቀረብናቸውም የራቅናቸውም በእርግጠኝነት ብታጠኑ ከባህሪያቸው የተነሳ ነው። የባህሪያቸው ይዘት አቅርቦናል። የባህሪያቸው ይዘት ደግሞ መቼም እንዳናገኛቸው አቋም እንድንይዝባቸው አድርጎናል። ስለዚህ አንድ ሰው እንዲቀርበውና እንዲርቀው እንኳን የባህሪ ይዘቱ ትልቅ ቦታ አለው ማለት ነው።